ጠላት መቼ መሰለ የሚያሸንፈው አንተ ለጠላት ጠላት ይሆንክ ቀን ዋው ደግሞ እስቲ አንተ ጠላት አንተን የሚያሸንፈው አንተ ለጠላት ጠላት መሆን ስትችል በቃ ይዛን ቀን ተሸንፈሃል ለጠላት ወዳጅ ከሆንክ ጠላትን አሸናፊ አንተ ነህ ማለት ኢየሱስ ክርስቶስ እኮ መሳሪያ እኮ አላነሳም እጁን ነው ዘረጋው አይደል ይሄ ሁሉ የዓለም ህዝብ ተማርኮበታል አሁን በደም ስሬ ውስጥ ይሮጣል ኢየሱስ ሲባል ምን ይነክተህ ነው ምለው ግን አንድም ቀን አስገድዶኝ አያውቅም ወዶኝ ነው እንጂ የወደደኝ ደግሞ ጠላት ሆኜ ሳለ ነው እና እኔ ጠላት ሆኜ ሳለው እሱ ወዳጅ በመሆን ነው እኔን ያሸነፈኝ መጨረሻ ላይ ወዳጅ ያደረገኝ በጠላሁት መጠን ቢጠላኝ ኖሮ እኔም የበለጠ ምክንያቱም በጨለማ ላይ ጨለማ ስታበራ ሊለወጥ አይችልም ሊብስ ነው እንጂ የሚችለው ማለት ነው እና መጽሐፍ ቅዱስ እኛ ጋር ያለው ብርሃን ጨለማ ከሆነ ጨለማው ኦሪጂናል ጨለማው እንዴት ይብስ ነው የሚለውና ልባችንን ክፍት ማድረግ እና አሁን አንተ እኔ ስትጠላኝ መልሼ ከጠላው መጥፎ ስታረግብኝ መጥፎ ካረኩብህ ሰይጣን በእኔ ያለውን ዓላማ አሳክቷል ማለት ነው አንተ መጀመሪያ ሰይጣን ምን ያደርጋል አንተ በእኔ ላይ ክፉ እንድታረግ ያደርጋል ሁለተኛ ደግሞ መልሼ እኔ አንተ ክፉ እንድታረግ ስለዚህ ሁለታችንም እንቀጣለን የሰይጣን ዓላማ ይሄ ነው አንተ ክፉ ስታረግብኝ እኔ መልካም ሳደርግ ግን አንተን ማሸነፍ እችላለሁ ወደ መልካምነት ኪንግደሙ ባዶ ይቀራል ማለት ለዚህ ነው መጽሐፍ ቅዱስ ክፉን በመልካም አሸነፉ እንጂ በክፉ አትሸነፉ ክፋት በክፋት አይሸነፍም ጨለማ በጨለማ አይሸነፍም ጥላቻ በጥላቻ አይሸነፍም ዋው ኢየሱስ የሚጠሉትን በመውደድ ነው ያሸነፈው እኛም የሚጠሉንም እናሸነፈው በመውደድ ብቻ